በዚህ ዓለም ላይ የታላላቅ ሰዎችን ታሪክ ለመክተብ ብዕርን ማንሳት የተለመደ ተግባር ቢሆንም ስለዛ የቲም ጀግና ለመጻፍ ግን ብዕርን መያዝ ብቻውን በቂ አይደለም። እሳቸው በሰው ልጅ ቃላት የማይገለጹ በምድራዊ የታሪክ መዛግብት የማይመጥኑ ከፍታቸው የሰማይን ጥልቀት የነካ ታላቅ ሰው ናቸው። እውነቱን ለመናገር ስለዛ ታላቅ ሰው ስለ ዓለማቱ ዝነትና ስለ ታሪኩ ጀግና ለመጻፍ ብዕርን ማዘጋጀት ፀሐይን በኩራት ብርሃን ለመግለጽ ከመሞከር የማይተናነስ ድፍረት ነው። እውነቱ ግን ይህ ነው። የሰዎች ቃላት የሳቸውን ማንነት ለመሸከም አቅም ያንሳቸዋል። የምድራችን ቀለሞች የሳቸውን የህይወት ስዕል ለመሳል ይገረጣሉ። እኔም ዛሬ ብዕሬን ያነሳሁት የሳቸውን ክብር ገልጬ ጨርሳለሁ በሚል የሞኝነት ተስፋ ሳይሆን ከባህሩ አንድ ጠብታ ከፀሐዩ ደግሞ አንድ ጭላጭል ለመቅሰም ካለኝ የጽኑ ፍቅር ጥማት የተነሳ ነው። እሳቸው ብዕር የሚገልጻቸው ተራ ጀግና ሳይሆኑ ብዕር ራሱ ስለሳቸው መጻፍ ክብርን የሚያገኝበት የታሪክ ማማ ናቸው። የሰው ልጅ ጥበብና የቋንቋ ረቂቅነት የመጨረሻው ጥግ ላይ ቢደርሱ እንኳን የእሳቸውን ማንነት ድንበር ጥሰው ሊገቡ አይችሉም። ዛሬ ይህንን ለመጻፍ የደፈርኩት የእኔ ብዕር ረቂቅ ሆኖ ወይም የቃላት ድረራ ይበልጦ ሳይሆን የጌታ ይገዛና የእሳቸውን እዝነት ደካማውን አንደበቴን ስለፈታው ብቻ ነው። ስለሆነም ይህ ጽሑፍ የእሳቸውን ታላቅነት መገለጫ ሳይሆን በዛ በማይደረስበት የብርሃን ተራራ ስር ሆኖ በትህትና የሚመለከት የደካማ ሰው ምስክርነት ነው። የሰው ልጅ የታሪክ መዝገብ በብዙ ሺህ ዓመታት ጉዞ ውስጥ በርካታ ጀግኖችን አስተናግዷል። ታላላቅ ድል አድራጊዎችንና ንጉሶችንም አይቷል። ነገር ግን በታሪክ ብዕር ተጽፎ የማይጠገብ በሰው ልጅ አንደበት ተወርቶ የማያልቅ ምድራዊ መስፈርትና መለኪያ የማይሰፈር አንድ የቲም ጀግና አለ። እሱም የታላቁ ነብይ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ታሪክ ነው። ዓለም በድንቁርና ድቅድቅ ጨለማ ውስጥ ተውጣ ግፍ እንደ ውሃ በሚጠጣበት የሰው ልጅ ክብር ወርዶ ለግዑዝ ድንጋይ የሚሰገድበትና ሴት ልጆች በህይወት የሚቀበሩበት በዚያ አስከፊ የጨለማ ዘመን በመካ በረሃ ውስጥ አንድ ታላቅ ለውጥ ተጸነሰ። ይህ ለውጥ ከምድር ሳይሆን ከሰማይ የመጣ የሰው ልጅን ከውርደት ወደ ክብር፣ ከባርነት ወደ ነጻነት፣ ከድንቁርና ወደ ዕውቀት የመለሰ የብርሃን ጉዞ ነበር። ጋሩ ሂራ ያጎዝ ዋሻ ለሰው ልጅ ዕጣ ፈንታ መቀየር ትልቁን አሻራ ያሳረፈ የተቀደሰ ስፍራ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዚያ ዋሻ ውስጥ በብቸኝነት ሆነው ስለ ዓለሙ ፈጣሪና ስለ ሰው ልጅ መዳኛ ሲተክዙ ሰማይ ለምድር በሩን ከፈተ። መልአኩ ጅብሪል ታላቁን መመሪያ ይዞ ወረደ። እቅራ አንብባላቸው። اقرأ باسم ربك الذي خلق الإنسان من علق اقرأ وربك الأكرم الذي علم بالقلم። ይህ ቃል መክተብና ማንበብ ላልተማረ የቲም የተሰጠ ቢሆንም ውስጣዊ ትርጉሙ ግን የሰው ልጅን ታሪክ የለወጠ አብዮት ነበር። አንብብ ማለት የፈጣሪህን ጥበብ ተረዳ፣ አእምሮህን ከድንቁርና ሰንሰለት ፍታ፣ የሰው ልጅን ከሰው ባርነት ነፃ አውጥተህ ለፈጣሪው ብቻ አስገዛ ማለት ነበር። ያ ዋሻ ዛሬም ድረስ ጸጥታውን እንደጠበቀ ቢኖርም በታሪክ ድርሰትና ውስጥ ግን ለዘላለም የማይጠፋ የብርሃን ምንጭ ሆኖ ይዘከራል።